ነገር ብቻ ትመልስልኝ አምላክ ነኝ አለበት አለ ወይስ የለም እኮ እየነገርኩ ነው አለ አንድ ጥያቄ ጠይቃለሁ አንድ ጥያቄ ጠይቃለሁ ምንም አትጠይቀኝ ከመጽሐፍ ቅዱስ አምላክ ነኝ ያለበት አለ ወይስ የለም አንተ ኢየሱስን የምታምንበትን ንገረኝና እኔ ኢየሱስን አምላክ ነው ብዬ አምናለሁ አምላክነቱ ደግሞ እንደዚህ ነው ይሄ ቦታ ላይ አምላክነቱን ይናገራል የሚለውን ነገር አብራራላለሁ ሙሉ በሙሉ ማለት ነው በትክክል እኔ በመጀመሪያ ደረጃ እምነቴን ታውቃለህ እንደገና የምትመልስ አትጠይቀኝ የጠየኩት እኔ አምላክ ነኝ አምልኮ ያለበት አለ ወይስ የለም አይ ረጅም ጥያቄ ምናምን አለ ማናረዝመው ደቂቃ 2 ደቂቃ 1 ደቂቃ ማስሞላ ጥያቄ ነች ኢየሱስ ሰው ነው በቃ እኔ ሰው ነው ነብይ ነው ብዬ ነው የማምነው በጥያቄ አሁን መልሰልኝ ኢየሱስ በአንደበቱ እኔ አምላክ ነኝ ያለበት አለ ወይስ የለም ኦይ አልመሲህ ኢሳ ኢየሱስ ክርስቶስ አልመሲህ ኢሳ ያላህ መልእክተኛ እንደሆነ አልመሲህ ኢሳን ተወውና የተጠየቀው ንገረኛ ያንተን እምነት ንገረኝና ኢየሱስ ላይ እኔም ያለኝን እምነት ወይኔ በፈጠራችሁ ጥያቄውን ለምን አትመልስም ጥያቄውን ብቻ ትኩረት አድርግና መልስ ኢየሱስ እኔ አምላክ ነኝ አምልኮኝ ያለበት አለ ወይስ የለም አውረድ ነው ፈለክ አንተ ስለ ኢየሱስ የምትረዳውን ካልነገርከኝ እኔ እንዴት ስለ ኢየሱስ የምረዳውን ኢየሱስ መልእክተኛ ብቻ ነው ነብይ ብቻ ነው ከዛ የዘለለ ምንም አይነት ማንነት የለውም በቃ አለቀ የጠየቁትን መልሰው እኔም እኮ ይሄን እንድትነግረኝ ስለምፈልግ እኮ ነው ስለ ኢየሱስ እንዳብራራ ኢየሱስ እኔ አምላክ ነኝ አምልኮኝ ያለበት የመጽሐፍ ቅዱስ ክፍል አለ ወይስ የለም ስለዚህ እኛ አዳምጠኝ እንግዲህ ልንገርህ ስለ አምላክነቱ እመጣልሃለሁ ቀጥታ አምላክነቱን አልጠየቁም እኔ ኢየሱስ እኔ አምላክ ነኝ ያለበት አለ ወይስ የለም ስማኛ 1 ደቂቃ ብቻ ስማኝ እኔ አጠራጠር አድርጌ ነው የምነግርህ ብዙ ወሬ አላረዝምብህም በመጀመሪያ ደረጃ የአላህ መልእክተኛ ወይንም የእግዚአብሔር መልእክተኛ በምትለው እኛ እናምናለን የእግዚአብሔር መልእክተኛ ነው አንተ ግን የአላህ መልእክተኛ ነው ብለህ አታምንም እኔ በእርግጠኝነት የምነግርህ ማለት ነው ምክንያቱም የአላህ መልእክተኛ ነው ብለህ የምታምን ከሆነ አላህ መልእክት ልኮታል እርሱም ደግሞ የያዘው መልእክት በምድር ላይ ሳለ 33 ዓመት ሲኖር ያንን መልእክት ተናግሯል ያ መልእክት ምንድነው እውነትም ህይወትም መንገድም እኔ ነኝ ካለኔ በቀር ማንም ወደ አላህ ወይንም ወደ ጀነት ወደ እግዚአብሔር ሊሄድ ወይንም ሊቀርብ አይችልም አሁን የጠየቁትን መልሰው እኔ ጀነት በኢየሱስ በኩል ይገባል ብዬ ነው ማምነው ሙስሊም ነኝ በመቀጠል ኢየሱስ ክርስቶስ መልእክተኛ ነው ብዬ አምናለሁ የአላህ መልእክተኛ በአጭሩ የጠየቁት ኢየሱስ እኔ አምላክ ነኝ ያለበት አለ ወይስ የለም እሺ ወደ አምላክነቱ ደግሞ ሲሄድል መጽሐፍ ቅዱስ ሲናገር ዮሐንስ ምዕራፍ 1 ከቁጥር 1 ጀምሮ ማምለክ ይችላል በአንደበት ብልልኝ በቃ እኔ ላወርድህ ነው እየነገርኩ ነው አምላክ ነው የጠየቁት እኔ አምላክ ነኝ አምልኩኝ ያለበት አለ ወይስ የለም 33 ዓመት ምድር ላይ ሲመላለስ የተናገረው አለ ወይስ የለም እኮ እየነገርኩ እኮ ነው ስለ አምላክነቱ እየነገርኩ ነው አላህ የላከው መልእክተኛም እንደሆነ እየነገርኩ ነው ካልነበረም እንደ ያንዴ የኔን ማምለክ ተወውና ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት አለ ወይስ የለም እሺ አሁን እኔ መልስልሃለሁ አንድ ነገር ጠይቅህ ትሰማኛለህ እሺ ያን ስታመልክ የነበረው ብዙ ዓመት ስታመልክ የነበረው ምን ብለህ ነው አመለከው ሳላቅ ነው ቤተሰቦቼ ክርስቲያን ስለነበሩ አሁን በቃ እኔ በራሴ ፈትሼ አንብቤ እስላም ሆንኩ ስለዚህ አሁን ቤተሰቦችስ ጴንጤ ናቸው የት እዛው ናቸው ናኖ ከሰሉማኒ አሁን ወደ ጥያቄ ወደ ወራጅራኒ አቴ አማለ በጎፍት ዋቃ በርባችስታ በጎፍታ በርባችታ አቦ ፕሮፌት አማ ወደ ጥያቄ ወደ ርዕሱ አትገቡ ኢየሱስ አምላክ ነኝ አምልኩኝ ያለበት አለ ወይስ የለም እኔ አንድ ነገር ልንገርሽ እኔ በጣም ወድሃለሁ እሺ ጥሩ ነው ውደደኝ አንተስ ትወደኛለህ ለምን እኔ የአምላክን ፍጥረት ለምን እጠላሃለሁ አላህ ሐቁን ይምራይ ጎዳናው ትክክለኛውን መንገድ ይምራይ አሁን ትወደኛለህ አትወደኝም ለምን አልወድህም እንዴ ወድሃለሁ አይደለም ጥያቄ መልስ ወድሃለሁ አልወድህም በለኝ ወድሃለሁ ና ወደ ዲን አልእስላም የበለጠ ደግሞ እንድንዋደድ እስላም ወንድሙን ምጠላ ነፍሰ ገዳይ ነው ላልኩ ቃሉ ለዚህ ነው ጠየቁ አንተላሂም አሁን ዴቢክ ያ ዴቢስ መልስ መልሰው ጀጭ ዋቃው አንጀዶ እሺ በአማርኛ መጽሐፍ ቅዱስ ላይ ኢየሱስ እኔ አምላክ ነኝ አምልኩኝ ያለበት መጽሐፍ ቅዱስ ላይ አለ ወይስ የለም አና ማለ ዋቀ ካራን አና ዱጓን አና ጅሬን ለአና ይላ የጠየቁት እኔ ጅሬንና አላ ምናምን አይደለም እኔ የጠየቁት እኔ አምላክ ነኝ አምልኩኝ ያለበት መንገድም እውነትም ህይወትም እኔ ነገሩ እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል መንገድም እውነትም ህይወትም እኔ ነኝ ያለ ጌታ ወንድሜ ጥያቄው አምላክ ነኝ መንገድና ህይወትና እውነት ማለት ሳይሆን እኔ የጠየቅኩት እኔ አምላክ ነኝ አምልኩኝ ያለበት የመጽሐፍ ቅዱስ ክፍል
ከዚህ ውጪ መልስ ታገኛለህ አንተ። አሁን ይሄ ካልገባክ ታረንት ትላለህ። በቃ አቦ ሚዩት ይጎራዱ በቃ ለማ ዲቢ ጋር በቃ ነቢያ አሎ እንዴና አሎ አልሐምዱሊላህ። አምላክ ስንት ነው ብለህ ታምናለህ? እኔ ከሱ ውጭ በቃ የመጀመሪያውን ጥያቄ እንድትመልስልኝ ብቻ ነው የገባሁት። ጥያቄ የምንም ጥያቄ አናስተናግድም። ጥያቄያችንን መልሱ። እግዚአብሔር ሁለት ሚስት አለው ብለሃል። መጽሐፍ ቅዱስ ልከፍት ነበር አሳየኛውን። እሱ ሚስት አለው የሚለውን ነው ፈለከው? ሁለት ሚስት አለው ብለህ ሊያ ቤት እንትን ስትለኝ ነበር። ለሱ ብቻ ነው የገባሁት። አሳየኝ። እሱን አሳየኝ። እሱ ችግር የለውም። እሱንና እግዚአብሔር ሁለት ሚስት እንደገባ ሁለት ሚስት አዎ ኢምቤቱ አንዴ ቆይ ያሳየኝ። አንተ ሰው እንሰግባ ቆይ ያሳየኝ። ጸጥ በል አንዴ። የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ወይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። በግብፅም አመነዘሩ፣ በኮረዳ እናታቸው አመነዘሩ። በዚያም ጡታቸው ማሻሹ፣ በዚያም የድንግልናቸውን ጡቶች ዳበሱ። ስማቸው የታላቂቱ ኦይላ የኢቷም ኦሊባ ነበር። ለእኔም ሆኑ ይላል። ስለዚህ እግዚአብሔር ሁለቱን ሚስት አግብቷል። ለእኔም ሆኑ እያለ ነው። ለእኔም ሆኑ ይላል። እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ወይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ። በግብፅ አገር አመነዘሩ፣ በኮረዳነታቸው ሳሉ አመነዘሩ። በዚያም ጡቶቻቸው ወደቁ፣ በዚያም ድንግልናቸውን አጡ። ስማቸው የታላቂቱ ኦይላ የታናሽቱም እህትም ኦሊባ ነበር። እኔም አገባኋቸው ይላል። እስቲ እኔም ስንት ላይ ነው? 23 የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል እንጂ እግዚአብሔር እኔ አገባኋቸው ነው የሚለው። የእግዚአብሔር ቃል ወደ እግዚአብሔር የመጣው ማን ነው? የእግዚአብሔር ቃል ወደ እሱ የመጣው ማን ነው? ሕዝቅኤል እኮ ነው፣ ትንቢት እኮ ነው እየተናገረ ያለው። 23 አንድ ነው። 23 አንድ ጀምሮ ጉዲ እኛ እኮ ሞራላችሁ እንዳይነካ ብለን እኮ ነው ክርስቲያኖች። ወላሂ እንትን በሉ የምር ብዙ ነገር እኮ አለ ወንድሜ። ቆይ የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ይላል እንጂ እግዚአብሔር እኔ አገባኋቸው ወደ እኔ እንዲህ ሲል መጣ ሲል የእግዚአብሔር ቃል ወደ እኔ እንዲህ ሲል መጣ ሲል ሕዝቅኤል እግዚአብሔር የተናገረውን ነው ቀጥታ እየተናገረ ያለው። የእግዚአብሔር ቃል ነው የመጣለት፣ የእግዚአብሔርን ቃል ነው እየተናገረ ያለው። አሁን ምን አለ? ኤጀንሲ የሚባል ነገር አለ። ኤጀንሲ ራሱ እግዚአብሔርን ተክቶ እያወራ ነው። ስለዚህ እግዚአብሔር አገባኋቸው አለ። ምክንያቱም እየተናገረ ያለው ቀጥታ የእግዚአብሔርን ቃል ስለሆነ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰው ልጅ ወይ የአንዲት እናት የእግዚአብሔር ቃል ነው የመጣው። የሰው ልጅ ወይ እያለ ለሕዝቅኤል እየተናገረ ነው እግዚአብሔር። የሰው ልጅ ወይ የአንዲት እናት ልጆች የሆኑ ሁለት ሴቶች ነበሩ አለ። እግዚአብሔር ነው እየተረከለት ያለው። በግብፅም ሀገር አመነዘሩ አለ። በኮረዳ እናታቸው ሳሉ አመነዘሩ አለ። በዚያም ጡቷቸው ወደቀ አለ። በዚያም ድንግልናቸውን አጡ። ስማቸው የታላቂቱ ኦይላ የታናይሽቱም እህቷም ኦሊባ ነበር። እኔም አገባኋቸው እያለ ያለው ለሰው ልጅ እየተረከ ያለው እግዚአብሔር ነው። እኛ እኮ ለሞራላችሁ ብለን እኮ ነው። ወላሂ 2000 ዓመት ይትም ነው ከፈለክ አስረስ ለእኔ ሆኑ ይላል እንጂ እኮ አገባ አይልም። ለእኔ ሆኑ የሚለው የ1954 ነው። ይሄኛው የ2000 ዓመተ ምህረቱ መደበኛው ትርጉሙ ደግሞ አገባኋቸው ነው ያለው። አገባው ነው ያለው። የ2000 ነው። ካላመንክ አሳያለሁ 2000 በቪዲዮ የ1954ቱን አንብባል። 54ቱማ ለእኔ ሆኑልኝ ነው የሚለው። 54ቱ ለእኔ ሆኑልኝ ነው የሚለው። 54ቱ ለእኔ ሆኑልኝ ነው የሚለው። ይሄኛው ግን የ2000 ዓመተ ምህረቱ አገባኋቸው። 54ቱ ለእኔ ሆኑልኝ ይላል። ልክ ነህ። 54ቱ ሆኑልኝ ይላል፣ ለእኔ ሆኑልኝ ይላል። ይሄኛው ግን አገባኋቸው ይላል። እኔ ወላይ ነው የሚለው። ክርስቲያኖች ሞራላችሁን ጠብቀን ነው እስካሁን ድረስ ታብዱ ነበር። እኛ እንትን ስለምንል ነው እንጂ እንደዚህ ብዙ እናነብ ነበር። ዘዳግም 3ን እናነብ ነበር። እንደዛው ምዕራፍ 19 እንደዛው እግዚአብሔር ከደንኩ የሚለውን ሞራላችሁ ያሳስበናል። እኛ ስለጠበቅንላችሁ ነው እንጂ ሞራላችሁን እንትን አትሉ ነበር። ሆኑ የሚለው እኮ ለእኔ ሆኑ ማለት እኮ እግዚአብሔር ሰውን አይጥልም። አገባኋቸው እያለ ነው። 23 ላይ አገባኋቸው እያለ ነው። በ2000 ዓመተ ምህረት ላይ ባይብል ላይ ትርጉሙ ማን ነው ያገባቸው? እግዚአብሔር ሁለቱን ኦሊባንና ኦይላን። እንደ አንተ ቆይ ለምን ትደባላልቃለህ? አንተ ኢየሱስ አምላክ አይደለም ትላለህ። አንተ አላህ ነው አምላክ ትላለህ። አላህ የቱ ነው? ኢየሱስ እግዚአብሔር የቱ ነው? መጽሐፍ ቅዱስ ላይ የተቀመጠውን እኮ ነው የምንለው እንጂማ አላህማ እንደዚህ ያለ መጽሐፍ ቅዱስ ተሳስቷል፣ የአምላክን ክብር አጉድሏል እያልኩ እኮ ነው። አንተ አልተረዳህም። እሱን እኮ ነው ያልተረዳው።
ስለዚህ እኮ አሁን ለኔ ሆኖ ማለት እኮ አገባ እኮ አይደለም አገባ ማለት ነው እንጂ ላሳየህ በ2000 ዓመተ ምህረት እኮ አገባ ነው ተብሎ የተቀመጠው። አንተ ከዘይጊ 23 1 እኔ የምለው አንተ የምትለው እሺ ወንድም አስራስ ከኛ ተምረህ እኛ ጋር ተምረህ እኛ ጋር አድገህ ወደ እኛ ተመለስከው ወንድም አስራስ ኧረ ፕሮፌቱ ለኔም ሆኑ ነው የሚለው አገባዋቸው አይልም። 2000 ዓመተ ምህረቱን ነው እኮ ያልኩት አባ ኢትሙ ይለያያል። የ2000 ዓመተ ምህረቱ አገባዋቸው ነው የሚለው አሳየው ካደል በቪዲዮ አዲስ እየታተመ ማንም እየቀየረ ስለመጣ እዛ ጋር እውነቱ ተቀየረ አይደለም። የሁለት ጉዳቱን ስሙ ኦርቶዶክሳውያን፣ ይሄ የእናንተ መጽሐፍ አዲስ ያሳተማችሁት ነው፣ ስህተት አለበት አንቀበልም ብሏል። ክርስቲያኖች አቃጥሉት። ኦርቶዶክሳውያን ወንድሞቼ ጌቶቼ መጽሐፍ አንቀበልም፣ ስህተት አለበት ወንድማችን፣ ምክንያቱም እግዚአብሔርን አገባ፣ እግዚአብሔርን ክብሩን እየነካ ስለሆነ ይህንን መጽሐፍ አንቀበልም ብሏል። የኔ ወንድም ነቢያት ማለት ነው። ስለዚህ ኦርቶዶክሳውያን የምትሰሙት ይህንን መጽሐፍ እትሙንም ብታቆሙ ከቻላችሁም ሰብስባችሁ የሆነ ቦታ ብታስቀምጡ እያለ ነው። እንደዛ ነው አይደል? ምክንያቱም እዚህ ጋር እንትኑ ተቀይሯል። ልክ አይደለም። የተቀየረ መጽሐፍ ወንድማችን አያምንም ማለት ነው። በቃ እሺ፣ የ2000 የፕሮቴስታንቱም አገባዋቸው ይላል። የፕሮቴስታንቱም ስህተት ነው ማለት ነው። ይሄኛው መጽሐፍም ስህተት ነው፣ ይሄኛውም አገባዋቸው ነው የሚለው። ኖ አንተ ጋር ያለው አገባዋችሁ ስላለ ነው አይደለም። ይሄ የ2000 ዓመተ ምህረት እኮ ይሄ የፕሮቴስታንት እኮ ነው። ላሳየህ፣ አዲሱ መደበኛ ትርጉም የሚባለው የፕሮቴስታንት ማለት ነው። እንዴ እኔ ጋር ያለው ሌላ፣ አንተ ጋር ያለው ሌላ። እንዴት ነው ሊሆን የሚችለው? ሶስቱም ይለያያል። ልክ ነህ። ሶስቱም ይለያያል። ልክ ነህ። ሶስቱም ይለያያል። እኔ ጋርም አሁን 3 መጽሐፍ አለ ነው፣ አራት አለ። አራቱም ይለያያል። አንተም እኮ ልክ ነህ እኮ። እግዚአብሔር እንዴት አገባ ተብሎ ይጻፋል። ኦርቶዶክሳውያን ተሳስታችኋል። መጽሐፋችሁን ለምን ትቀይራላችሁ? አምላክ እንዴት ያገባል? አምላክ አገባ ብላችሁ እንዴት ትተረጉማላችሁ? ፕሮቴስታንት ወንድሞችም እንደዛው ይሄን መጽሐፍ ያሳተማችሁ ማለት ነው። እግዚአብሔር አገባ ብላችሁ እንዴት ትተረጉማላችሁ? ይህ ስህተት መሆን የለበትም። ነቢያት ልክ ነህ እኮ። ያኛው አንተ እንዳልከው ለእኔ ሆኑልኝ የሚችለው ይሻላል። ኧረ አይሻልም? እሱ በቃ አገባ የሚል ነገር የለም። በዛኛው የለም፣ ግን በ2000 አለ። 2000 ላይ እነሱ ነው የተሳሳቱት አለ የሚተረጉሙ ሰዎች የጻፉት። አንተ እንደፈለግኩ መረዳት ትችላለህ። ኖ እያልኩ ያለሁት እነዛ የጻፉ ሰዎች ተሳስተዋል። ጴንጤ ተሳስተዋል። እኔ የምለው አስራስ ይህንን የጴንጤ መጽሐፍ ነው አይደለም። ሞቱ ቆይ ነገር ልንገርህ። መጽሐፉን ዝም ብለህ ቀጥታ ከወሰድ ነው አውዱ ካላወቅ ነው ዝም ብለህ ቃል በቃልም እየተረጎምን ፍቺው ማናቅ ከሆነ በጣም ስህተት ነው። ሰውንም ያሳስታል፣ ሰውንም ታሳስታለህ። አንደኛ ይሄ ቃል የተባለ እኮ እነኚህ ሴቶቹ አንደኛ በሰማሪያ አንደኛ በኢየሩሳሌም የምትገለጥ ናት። ተው አይደለም። እንደውም እኮ እንደገና እኮ ዘሙቶ እኮ ትልልቅ ብልት ወዳላቸው ሰዎች እኮ ሄዱ ይላል እኮ ወተታል እንዴ ሌላ ቃሉ ላምብልህ አገሩ እዛው ላይ ከእግዚአብሔር አዳምጠኛ ሞቴ ከዛው ከእግዚአብሔር ሸሹና ትልልቅ ብልት ያላቸው ቆይ አንዴ ለጌት ስራት እንትን እየተደማመጠ ትልልቅ ብልት ያላቸውን ሰዎች ፈለጉ። የአያም ብልት የሚያክል ያላቸውን ፈለጉና ሄዱ ይላል መጽሐፉ ነው የሚለው፣ መጽሐፍ ቅዱስ ነው የሚለው። እና ይሄ መጽሐፍ ምን ይላል? ትልልቅ ብልት ያላቸውን የአያ ብልት ያላቸውን ሰዎች ፈልገው ሄዱ አለ። መጽሐፍ ቅዱስ ነው ያለው። እና እግዚአብሔር ብልት ከሱ አመነዘሩና ትልልቅ ብልት ወዳለባቸው ሄዱ። ኦሊባና ኦዲያ ደግሞ 2 ልጆችንም አገባ፣ ከነሱ ወለደ። ጭራሽ ደግሞ እኮ ምዕራፍ 16 ላይ እግዚአብሔር ከደናት ተብሎ ድንግልናዋን እንደወሰደ መጽሐፍ ቅዱስ ላይ ይናገራል። ይዛው ማለት ነው። በትንቢተ ኢሳይያስ ምዕራፍ 54 ቁጥር 4 ላይ ደግሞ ፈጣሪሽ ባልሽ ነው ተብሏል። እግዚአብሔር ባል ተብሏል። እግዚአብሔር ያገባል መጽሐፍ ቅዱስ ላይ ማለት ነው። አንድ ቀጥተኛ ትርጉሙን መውሰድ የለብህ። ከደናት የሚለውን ቀጥታ እንትኑ በሌላ አውድ እንትን ካልከው ከደናትማ ካለ ቆይ እንትን አለ እኮ መጀመሪያ ምን አደረገ መሰለ ነቢያት፣ አንተ ያልተረዳው ነገር አለ እኮ። ይሄ መጎናጸፊያቸውን ላባቸው ላይ እንትን አለ ዘረጋ፣ ሰዎች እንዳያዩ ማለት ነው። እዛው ክፍሉ ላምብብል ክፍሉ ስንት ነው? እስቲ ነገር አንድ እናነባለን። አንተው ራሱ እንትን ትለዋለህ
ስንት ነው? ሕዝቅኤል ምዕራፍ 16 እኛ እኮ ለሞራላችሁ ብለን ነው እንጂ እኮ ብዙ ጉዳይ እኮ አለ። ሕዝቅኤል 16 ቁጥር ስንት? ቁጥር 5 ጀምሬ ከ4 ጀምሬ ላንብብልህ። በተወለድሽበትም ጊዜ በዚያው ቀን እትብትሽ አልተቆረጠም አለ። ንጹሕም ትሆኚ ዘንድ በውሃ አልታጠብሽም አለ። በጨውም አልተቀባሽም፣ በጨርቅም አልተጠቀለልሽም አለ። በተወለድሽበትም ቀን ከሰውነትሽ ጉስቅልና የተነሳ በሜዳ ላይ ተጣልሽ እንጂ ከዛም አንዳች ይደረግልሽ ዘንድ ዓይኔ አልራራልሽም፣ ምንም አላዘነልሽም። ከአንቺ ዘንድ ባለፈው ጊዜ በደምሽ ውስጥ ተላውሰሽ ባየሁሽ ጊዜ በደምሽ እንዳለሽ በሕይወት ኑሪ አለውሽ አለ። አሁን በደምሽ ኑሪ አለውሽ አለ። በሕይወት ኑሪ አለውሽ። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ፣ ታላቅም ሆንሽ፣ በእጅጉም አጌጥሽ፣ ጡቶችሽም አጎጠገጡ አለ እግዚአብሔር። እንትኑ ማለት ነው እግዚአብሔር ነው ይህንን የሚናገረው። በአንቺ ዘንድ ባለፈውና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር አለ። አፈቀራት ማለት ነው እግዚአብሔር። እኔም መጎናጸፊያዬን በላይሽ ላይ ዘረጋው አለ። ማን? ሰው እንዳያይ እግዚአብሔር ነው የሚዘረጋው መጎናጸፊያው ማለት ነው። በላይሽ ላይ ዘረጋው፣ እፍረተ ስጋሽንም ከደኒው አለ። በምን ቅድሚያ ምን አደረገ? እንትን አለ በላያቸው ላይ መጎናጸፊያውን ዘረጋ እግዚአብሔር ማለት ሰው እንዳያይ እኮ ነው። ከዘረጋ በኋላ በእፍረተ ስጋዋን ከደናት። እፍረተ ስጋ በምን እንደሚከደን እንግዲህ ነቢያት አንተም ታውቃለህ። ራሱ እፍረተ ስጋ በምን ይከደናል? ይሄ ምንም እንትን አይደለም፣ አንጠይቅም። እፍረተ ስጋሽን ከደኒው አለ። እፍረተ ስጋሽንም ከደኒው ማሊሁልሽም አለ። እፍረተ ስጋ ከከደነ በኋላ ምንድነው ያደረገው? ማለ። እግዚአብሔር ዋናው ነገሩ መማል ነው። ማለና ከደኑ ማለት ከአንቺ ጋርም ቃል ኪዳን ገባው ይላል እግዚአብሔር። አንቺም ለእኔ ሆንሻል። ምን አደረግሽ? አንቺም ለእኔ ሆንሽ። በውሃም አጠብሻል። የተከደነ ነገር አለ አይደለ? የተከደነ ነገር ከዛ ይደማል። እንግዲህ ያው እፍረተ ስጋ በእንትን በሆነ ነገር ሲከደን ይደማል እና ደማች። ስትደማ ምን አደረገ? በውሃም አጠብሽ አለ። ከደምሽም አጠራውሽ አለ። ስለ ደማች ማለት ነው። በዘይትም ቀባውሽ አለ እግዚአብሔር። ወርቅም ዘቦም አለበሲውኝ እያለ ጫቁላ ሸበባ ዛሬ እንደቀጠለ ነው ማለት ነው። ይሄ ነው እግዚአብሔር። ምን ትላለህ ወንድሜ? ተሳስታል። የተረጎምኩበት አውድ ፈጽሞ ይለያል። አንተ ለራስህ በሚመች መልኩ ነው እንትን ያልከው። እግዚአብሔር ከደነ ካለ ታዲያ በምንድን ነው የከደነው? በእፍረተ ስጋችንም ከደነው አለ እኮ። እፍረተ ስጋ በምን ይከደናል? እኔ እኮ ምንም በራሱ ያውድ አይደለም። በጣም ብዙ ነገር እኮ አለ። ለሞራላችሁ ብለን ነው። ሌላም ልጨምርልህ እንዴ? ዘዳግም 3 ላይ ይሰማል ወይ? ይሰማል። አሁን ይሰማል። ወጣፋ ኦኬ፣ ባይብል በስልኬ ስላለ ነው። ቁጥር 8 ላይ ያለውን አንብቦ እዛ ጋር እያወራ ያለው ሲጀመር እግዚአብሔር በሕዝቅኤል በኩል አድርጎ እንጂ ቀጥታ አይደለም ልጅቷን እያወራ ያለው። ሁለተኛ ደግሞ እግዚአብሔር ነው እኮ በሕዝቅኤል በኩል እኮ ነው። ሕዝቅኤል እኮ ትንቢት ተናጋሪ ነው በመጀመሪያ ደረጃ። ሕዝቅኤል ነው እንዴት ታዲያ እየከደነ ያለው? ሕዝቅኤል እኮ አይደለም፣ እግዚአብሔር እኮ ነው እየከደነ ያለው። ከደንኩሽ ሸፈንኩሽ በሚለው እንጂ እዚህ ጋር ሌላ ነገር አይደለም። ሸፈንኩሽ ቢሆን ኖሮ ወንድሜ፣ ሸፈንኩሽ ቢሆን ኖሮ መጀመሪያ እንትን አይልም። መጎናጸፊያዬን በላይ ላይ ጣልኩኝ አለ። ከጣኔ በኋላ እፍረተ ስጋሽንም ከደንኩ አለ። እፍረተ ስጋ በምን እንደሚከደን እኔ እናንተ እናውቃለን። ቆይ እፍረተ ስጋሽንም ከደንኩ አለ። እፍረተ ስጋዋ ከተከደነ በኋላ ደግሞ ምን አለ መሰለኝ? እፍረተ ስጋ ከተከደነ በኋላ ደማች። እሷ ልጅቷ እፍረተ ስጋ ሲከደን ደማች። እንዴት መሸፈን ቦታ እንዴት ትደማለች? ምንትን አንብብልኝ ከ8 ጀምሮ ያለውን። እሺ በአንቺ ዘንድ ባለፊውና ባየሁሽ ጊዜ እነሆ ጊዜሽ የፍቅር ጊዜ ነበር አለ። ፍቅር ነው አይደለ? እኔም መጎናጸፊያዬን በላይሽ ዘረጋው አለ። እፍረተ ስጋሽንም ከደኒው አለ። በላይሽ ዘረጋው እንዳለበሳት እዛ ጋር እንደከደናት አንተ በምትለው እንሂድና ከደኑ አለ። እፍረተ ስጋ በምንድን ነው የሚከደነው? ልብሷን በላይዋ ላይ እንደከደነ ነው የሚያወራው። ኖ በላይዋ ላይ አይደለም እንጂ መጎናጸፊያው ቅድሚያ በላይዋ ላይ ከደነ፣ በላይዋ ላይ ዘረጋ። ከዛ በኋላ እፍረተ ስጋዋን ደግሞ ብቻዋን ከደነ። እፍረተ ስጋዋን በምንድን ነው የከደነው? ኦኬ ብቻዋን ነው ከደነ የሚለው አይደል? አዎ ምክንያቱም ቀድሞ እንትን አደረጋ። ይሄ እንትኗን አደረገ። ይሄ ምንድን ነው በላይዋ ላይ እና ተመለስ እና ምን ያደረገ መሰለኝ? በላዋ ላይ መጎናጸፊያዋን ዘረጋ። ከዘረጋ በኋላ ነው እፍረተ ስጋዋን የከደነው እንጂ በመጎናጸፊያዋ ከደነ አይደለም። እፍረተ ስጋሽንም ከደነው አለ። እፍረተ ስጋሽንም ከደነው ማን ይወደሽም አለ። ከአንቺ ጋር ቃል ኪዳን ገባ አለ እግዚአብሔር ይላል እግዚአብሔር ይላል ይላል ጌታ እግዚአብሔር።
አንቺም ለእኔ ሆንሽ አለ እግዚአብሔር ማለት ነው። በውሃም አጠበሽ አለ እግዚአብሔር። እፍረት ስጋ ከተከደነ በኋላ በውሃ አጠባት፣ ከደምሽም አጠራውሽ አለ። እፍረት ስጋዋን በሆነ ነገር ካልከደናት በቀር የሆነ ነገር ካላደረጋት በቀር እንዴት ልጅቷን ትደማለች? ዝም ብላ ትደማለች እንዴ? በጨርቁ ብቻ ያደማታል? ተሳስታል። ልብስ እንዳለበሰ እንጂ አንተ ለራስ በሚመች አይነት እሺ፣ ልብስ ካለበሳት እሺ፣ ለምን ደማች? ልብስ ካለበሰ ለምን ደማች? ልብስ ሙሉን እና በቃ አይ አንብቤ እመጣለሁ ማለት እኮ ችግር የለውም። እየወጣኝ ሳይሆን አንብቤ ነው በቃ። ሌላ ጊዜ በደንብ ሌላ ሰው ይግባ እና ሌላ ሰው እኔ ሲጀመር ይሄን ያህል አስተማሪም አይደለሁም 100% እንትንም የለኝም። እኔ ለራሴም እንትን እያልኩ ያለው ሰው ነኝ። ግን አንተ በሚመች ብቻ እንትን ቃሉ እንዲህ ይላል፣ እግዚአብሔር እንዲህ ሲል ተናገረኝ፣ የሰው ልጅ ሆይ ከአንድ እናት የሚወለዱ 2 ኢታሞች ነበሩ። እነርሱም በወጣትነታቸው ወራት በግብፅ ሲኖሩ ክብርናቸውን አጥተው በመዋረድ አመንዝራዎች ሆኑ። ከእነርሱም ታላቂቱ ኦሖላ ትባል ነበረ፣ እርሷም ሰማርያ ነች። ታናሽቱ ደግሞ ኦሊባ ትባል ነበረ፣ እርሷም ኢየሩሳሌም ነች እያለ ያወራል። ይሄ ማለት ሴቶች ሲናገር ሴት ማለት ያው በብዙ እንደ ፕሮቴስታንት መጽሐፍ ሴቶች ማለት በመጽሐፍ ቅዱስ እንደ ቤተክርስቲያን ነው የምትገለጠው። ምንድነው? እሺ ታዲያ ቤተክርስቲያን ነች? አዳምጠኛ አንተ ቶሎ ለምን ትቸኩላለህ? የራስን ብቻ እንደመጣልህ ብቻ ለምን ትናገራለህ? አንተ ሰውንም አዳምጥ። ኦኬ አይ ያልኩ ያሉት እግዚአብሔር አሁን በእግዚአብሔር ላይ ያመነዘሩት ቤተክርስቲያን ነች? አዳምጠኛ ትልልቅ ብልት ያላቸው ሄዳችሁ ቤተክርስቲያን ነች ነው? አዳምጠኛ ለምን ቀለም ትላለህ? አንተ የራስን ብቻ ተቀባይነት ለማግኘት ለምን ትናገራለህ? መጀመሪያ ለመረዳትም ለማስረዳትም ከሆነ ሰውንም ስማ፣ ለመረዳትም ከሆነ ሰውንም ስማ፣ የሰውንም ስማ፣ የራስን ብቻ አታርግ። እሺ እሺ። ስለዚህ ሰማርያና ኢየሩሳሌምን ነው እየተናገረ ያለው። ኦኬ ሰማርያና ኢየሩሳሌም ሆነው ነው በእግዚአብሔር ላይ ያመነዘሩት ማለት ነው። ስመኛ መጀመሪያ በእናትህ ሰማርያንና ኢየሩሳሌምን ምሳሌ ወስዶ ነው ቃሉ የምናገረው እንጂ ይሄ ቀጥታ አንተ አሁን እንደምትናገረው የአያ ብልት ወዳላቸው ሰዎች ይሄዳሉ ወይ ነው ጥያቄ ወንድሜ። ወረደ